ሶሉሽንስ ኢን ኮዲንግ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ እንዴት አድርገን ዊንዶው 11ን ኢንስቶል ማድረግ እንደምንችል አሳያችኋለሁ ማለት ነው። ከዊንዶው 10 ወደ ዊንዶው 11 እንዴት አፕግሬድ ማድረግ እንደምንችል ማለት ነው። እንደሚታወቀው ማይክሮሶፍት ከአይ ቲንክ ኦክቶበር 14 2025 በኋላ ዊንዶው 10 የተለያዩ አፕዴቶችን እንደሚያቆም አሳውቆናል። ሶ ግዴታ ሁሉም ዊንዶው 10 የምትጠቀሙ ወደ ዊንዶው 11 አፕግሬድ ማድረግ አለባችሁ ማለት ነው። ስለዚህ እንዴት በቀላሉ ዳታ ሉዝ ሳናደርግ ከዊንዶው 10 ወደ 11 በቀላሉ እንዴት አፕግሬድ ማድረግ እንደምንችል ላሳያችሁ፣ አብራችሁ ይቆዩ። እሺ፣ በመጀመሪያ ወደ ማይክሮሶፍት ፔጅ በመግባት እዚህ ሳይታቸው አለ ማለት ነው። ዳውንሎድ ዊንዶው 11 ብላችሁ ሰርች ብታደርጉ ይመጣላችኋል። ሶ ዊንዶው 11ን በሶስት አይነት መንገድ ዳውንሎድ ማድረግ እንችላለን። አሁን ዊንዶው 10ን ወደ 11 አፕግሬድ ነው ማድረግ እንፈልገው። የመጀመሪያው ዊንዶው 11 ኢንስታሌሽን አሲስታንት የሚለው ነው ማለት ነው። የመጀመሪያውን ኢንስቶል ለማድረግ ከዊንዶው 10 ወደዚህ ወደ 11 አፕግሬድ ለማድረግ ይሄንን ስንጠቀም ዊንዶው 10 ሌተስት ቨርዥን አለበት እያለ ስለሚጠይቀን ቼክ ማድረግ እንችላለን። ሶ ይሄ የመጀመሪያውን ተዋለን ማለት ነው። ዳውንሎድ አድርገን ቼክ ማድረግ እንችላለን ማለት ነው። ይሄ የመጀመሪያውን ዳውንሎድ ነው የሚላለ ከታች ላይ፣ እሱን ዳውንሎድ አድርጋችሁ እኔ ኦልሬዲ ዳውንሎድ ስላደረኩት ነው ማለት ነው። ከዛም እዚህ ጋር በዚህ መልኩ ይመጣልና ማለት ነው። ስንከፍተው ዊንዶው 10 እዚህ ጋር ቼክ ፎር አፕዴት ይለናል ማለት ነው። ዊንዶው 10 ሌተስት ቨርዥን ላይ መሆን አለበት ስለሚለን ይሄኛውን እንተውና ሶስተኛው ላይ እንሄዳለን። ይሄኛው ዲስክ ኢሜጅ የሚለው ማለት ነው። አይሶን ይሄኛውን ዳውንሎድ እናደርገዋለን። አታች ዳውንሎድ በተን አለ። ኦልሬዲ እኔም አሁንም ይሄን ዳውንሎድ አድርጌዋለሁ። ይሄኛውን ራይት ክሊክ እናደርጋለን። ማውንት የምትላለች ማለት ነው። እቺኛውን አንድ ጊዜ ክሊክ እናደርጋታለን። ዜን እታች ላይ ሴትአፕ የምትል ትመጣልናለች። እሷን አንድ ጊዜ ክሊክ በማድረግ ሴትአፑ ይጀምርልናል ማለት ነው። ሶ በዚህ መልኩ ከጀመረው በኋላ ትንሽ ሰዓት ሊፈጅ ይችላል እያንዳንዱ እንትን ላይ። ስለዚህ ኢንስታሌሽኑን ጠብቃችሁ ኢንስቶል ማድረግ ያለባችሁ ማለት ነው። በዚህ መልኩ ፕሪፔሪንግ ብሎ ይመጣልናል። 100 እስከሚሆን ጠብቀውና ኦኬ፣ ከዛ በዚህ መልኩ ይመጣልና ማለት ነው። ሶ ኔክስት እንለዋለን። ከዛ ቼኪንግ ፎር አፕዴት የሚል አለ። በእያንዳንዱ ስቴፕ የሆነ ታይም የሆነ ደቂቃ ይቆያል። እሱን ግዴታ መጠበቅ አለባችሁ ማለት ነው። ሶ በዚህ መልኩ ይመጣልናል። we are getting a few things ready። ሶ በዚህ መልኩ ከመጣልን በኋላ ይሄን ላይሰንሱን አክሴፕት እንለዋለን ማለት ነው። ከዛም making sure you are ready to install ይላል። ይሄኛው 100% እስከሚሆን ጠብቁት። ይሄ የተወሰነ ደቂቃ ይፈጃል። ይሄኛው 100% ካለ በኋላ በዚህ መልኩ ready to install የሚል ይመጣልና ማለት ነው። ስለዚህ ኢንስቶል እንለዋለን ማለት ነው። ከዛም በዚህ መልኩ ዊንዶው 11 ኢንስቶል ያደርግልናል። 100 እስከሚሆን ተጠብቁታላችሁ። ከዛ ራሱ ሪስታርት አድርጎ ጨርሶ ዊንዶው 11 ጭኖ ይጨርስልናል ማለት ነው። መጨረሻ ላይ ዊንዶው 11 ዊንዶውን ላሳያችሁ ማለት ነው። ሶ በዚህ መልኩ ሪስታርት አድርጎ ጨርሶልናል ማለት ነው። ዊንዶው 11ን ኢንስቶል አድርጎ ማለት ነው። በዚህ መልኩ ከፍቶልናል። ስለዚህ ሴቲንግ ውስጥ ገብተን ቼክ ማድረግ እንችላለን ማለት ነው። ሶ ሴቲንግ ዊንዶው አይን መጠቀም ትችላላችሁ፣ ወይንም ሰርች ባሩ ላይ ሴቲንግ ብላችሁ በመጻፍ መክፈት ትችላላችሁ ማለት ነው። ከዛም በዚህ መልኩ ከመጣልን በኋላ ሲስተም ውስጥ በመግባት ወደ ላይ ስክሮል አድርገን አባውት ላይ እንገባለን ማለት ነው። አባውትን አንድ ጊዜ ክሊክ ካደረግነው በኋላ ስክሮል እናድርገውና ወደ ላይ እዚህ ጋር ዊንዶው ስፔሲፊኬሽን ብሎ ኤዲሽን ዊንዶው 11 ፕሮ ብሎ በዚህ መልኩ ያመጣልናል ማለት ነው። ስለዚህ ዊንዶው 11ን በዚህ መልኩ ጭነን ጨርሰናል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ማለት ነው። ይመቻችሁ።